አታልቅሺ እናቴ ልሰዋ ዛሬ በከፍተኛ ሁኔታ ውስጥ በረከት በማጣት ተጎሳቁለናል። በረከትን ያጣ ትውልድ ደግሞ በህይወቱ ዘመን ሁሉ ችግር አለበት። ችግሩን ለማሟላት ሲል የማይገባበት፣ የማይቆፍረው፣ የማይሄድበት፣ የማያየው፣ የማይፈልገው እና ራሱን አሳልፎ የማይሰጠው ነገር የለም። ዛሬ አብዛኛው በረከት በማጣት ምክንያት የአስማት ትምህርት የሚማሩት በረከት ለማግኘት ነው። የምትሃት ትምህርት የሚማሩት ብዙዎቹ ከምቸገር ይህን እያደረኩ ሌላውን እያሰርኩ ሌላውን እየጎዳሁ እኖራለሁ ብለው በረከታቸውን ከክፉ መናፍስት ጋር የሚያደርጉ ሁሉ ዕዳን ያስቀምጣሉ። በረከት በማጣት ምክንያት በየጠንቋዩ ቤት የሚዞሩም ደግሞ የዛኑ ያህል የመጎዳት ስሜት አላቸው። ለትውልዳቸውም ጉዳትን ያስቀምጣሉ። የሚከፍለው ቢያጣ እርሱና ሚስቱ ልጆቹ ያለው ሁሉ እንዲሸጥና ዕዳውን እንዲከፍል ጌታው አዘዘ። በቃ ገንዘቡ ይመለስ አለ። ለሌሎች ለተቸገሩ ለተራቡና ለተጠሙ ስለሚሆን ገንዘቡ ይመለስ፣ ገንዘቡን አምጣ። ገንዘቡ የሚመጣበት መንገድ ደግሞ እሱም ተሸጦ ሚስቱም ተሸጣ ልጆቹም ተሽጠው ነው። አያችሁ፣ ለሌላ ባሪያ ሆነው ነው ገንዘቡ የሚመጣው። የሚያስገርም ነገር ነው። እኛ ዛሬ ለምን ተሸጠናል ብለን ራሳችንን እንፈልግ። የአባቶቻችንና የእናቶቻችን ክፉ ዕዳ ለአምልኮት ጊዜ ሰጥተው ያልኖሩበት ዕዳ በመለኮታዊ ኃይልና ጥበብ በመዋጀት ሊኖሩበት የሚገባቸውን ጊዜ ለእግዚአብሔር ባለመስጠት ዕዳ ገብተዋል። ስለዚህ እኛ በክፉ መናፍስት ዕዳ ውስጥ ተያዝን፣ በዲያብሎስ ዕዳ ውስጥ ተያዝን። ያልጸለዩበትና ያላመሰገኑበት ጊዜ እግዚአብሔር በሰጣቸው ዕድሜና ሰዓት እግዚአብሔር በሰጣቸው ፀሐይ፣ ነፋስ፣ አየር እግዚአብሔር በሰጣቸው ጉልበት ሁሉ አምላክን ስላላመሰግኑ ለምስጋናው ዝግጁ ስላልሆኑ ትውልዳቸው ላይ ክፉ መናፍስት በባርነት መግዛት ጀመረ። ልቦናቸውን እየሰወረ ሕሊናቸውን እያጠፋ አስተሳሰባቸውን እየጎዳ የመሄጃ የመውጫ መንገዱን ሁሉ እየጋረደ በረከት አልባ ሲያደርጋቸው ልጆቻችን በየጊዜው በየሰዓቱ የራሳቸውን ነገር በመፈለግ ዘመናቸውን ጊዜያቸውን አባከኑት። የባከነ ጊዜ በረከት በማጣት በባዶነት የባዶ ጊዜ ላይ ደረሱ። ምንም የሌለበት ጊዜ ላይ ደረሱ። ምንም መልካምነት የጎደለው ጊዜ ላይ ደረሱ። ይሄ እንዴት አስቸጋሪ ነው ወገኖች። እግዚአብሔር ምሕረቱን ያብዛልን። አታልቅሺ እናቴ ልሰዋ ልኩኝ